ያርመኛል ብዬ ድክመቴን ሳወራ ጓደኛ የመስሎኝ ምስጢሬን ሳጋራ ለካስ አልገባኝም የሰውየው ሴራ። ሲቀርበኝ ሲስቀኝ ወዳጅ ሲመስለኝ ልክ እንደ ማስቲካ አኝኮ ጣለኝ የሚል ግጥም ሳሰማችሁ ምን አስታወሳችሁ? አንዳንድ ሰው ምስጢሮቹ ሁሉ ልክ እንደ ገበሬ ይዘራቸውና በኋላ ግን እድሉን ሲራገም ይታያል። የምድራችን ታላቁ ፈላስፋ ሶቅራጦስ ብዙ ጊዜ ተጸጽቼ የማውቀው በንግግሬ እንጂ በዝምታ አይደለም ያለው ለካ ለዚህ ነበር። አንድ እጅግ አስተማሪና አሳዛኝ ታሪክ አብረን እንስማና ከታሪኩ ውስጥ ለማንም መናገር የሌለብን 5 ነገሮችን እንረዳለን። በአንድ ማደጎ ቤት ሲያድጉ የነበሩ 3 ልጆች ነበሩ። 2 ወንዶች ሲሆኑ አንዷ ሴት ነበረች። ስሟም ሳራ ትባላለች። ወንዶቹ ደግሞ አንደኛው ዮሴፍ፣ ሁለተኛው አቤል ይባላሉ። ከልጅነታቸው ጀምሮ እጅግ የሚዋደዱና የሚተሳሰቡ ስለነበሩ በእነሱ ፍቅር ያልቀና ሰው አልነበረም። ሳራ በመልኳ እጅግ የምታምር ለባም፣ አስተዋይና ለሰው አሳቢ በመሆኗ ሁለቱም ይንከባከቧት፣ ይጠብቋትና ይሳሱላት ነበር። ከሁለቱ ወንዶቹም ዮሴፍ አዋቂ፣ አስተዋይና ትዕግስተኛ ስለነበር ሁሉም ሰው ይወደው ነበር። ጓደኛቸው አቤል ግን መልኩ ባይከፋም ትዕቢተኛ፣ ትምክህተኛና ራስ ወዳድ ከመሆኑ በተጨማሪ ሰዎችን በማጭበርበርና በማታለል የታወቀ ነበር። 3ቱም እያደጉ ሄዱና እንደ ትልቅ ሰው አብረው ቁጭ እያሉ ስላሳለፉት ህይወት፣ ስላሉት ሁኔታና ስለሚመጣው ህይወታቸው መነጋገር ጀመሩ። ከዕለታት አንድ ቀን እንደለመዱት አንድ ላይ ተቀምጠው ሳሉ አቤል እንደዋዛ አንድ ነገር ማጣራት ፈለገና ፈጣሪ ምን አይነት የትዳር አጋር እንዲሰጣችሁ ትመኛላችሁ አላቸው። እነሱም በፈገግታ እርስ በርሳቸው ከተያዩ በኋላ ለዮሴፍ አንተ ጀምር አሉት። ምስኪኑ ዮሴፍም እኔ የምፈልጋት ሴት በጣም የምታምር አስተዋይና ሰው አክባሪ ናት እያለ ለሳራ አይኗን ሲያያት አቤልም በልቡ የፈራሁት ደረሰ እያለ ጥያቄውን ቀጠለ። ሀብት ያላትና ዘመናዊ ሴት ሳትፈልግም አለው። ዮሴፍም የኔ ሚስት የግድ ሀብታም መሆን የለባትም፣ ከወደድኳትና ከወደደችኝ ከልጅነቴ ጀምሮ ያጠራቀምኩት ትንሽ ገንዘብ ስላለ በሱ ሰርተን መኖር እንችላለን አለ። አቤልም ምን ልትሰራ እያሰብክ ነው አለው። እንደምታውቀኝ የህግ ተማሪ ነኝ። ትምህርቴን ስጨርስ ፍትህ ላጡ ሰዎች ጥብቅና በመቆም ላላቸው በሂሳብ ለሌላቸው በነፃ አገለግላለሁ አለው። ሚስትህስ ምን ብትልህና ምን ብታደርግልህ ነው የምትወዳት አለው። ዮሴፍም እሷ ብቻ ታማኝ ባለቤቴ ለመሆን ፈቃደኛ ትሆን እንጂ ምንም ብትሆን እወዳታለሁ፣ ምንም ብታዘኝም እምቢ የማለት አቅም የሚኖረኝ አይመስለኝም አለው። አቤልም ምንም አይነት ጥያቄ ብትጠይቅህ ታደርግላታለህ ማለት ነው አለው። ዮሴፍም በትክክል ብሎ መለሰለት። ጥሩ ነው አለና ለሳራም ይጠይቃት ጀመር። አንቺስ ፈጣሪ ምን አይነት ባል እንዲሰጥሽ ትፈልጊያለሽ አላት። እሷም ዮሴፍን እያየች ፈጣሪ ትዕግስተኛ፣ አስተዋይና ሰው አክባሪ ባል እንዲሰጠኝ እመኛለሁ አለች። አቤልም ማን እንደምትፈልግ ግልጽ ይሆንለት ጀመር። በህይወትሽ የሚያስፈራሽስ ምንድነው አላት። እሷም መለሰች፣ በልጅነቴ 2 ወላጆቼ በመኪና አደጋ አጥቻለሁና ወደፊት ባል አግብቼ ልጆች ወልጄ ቤተሰብ በመሰረት እንኳን የነበረኝ ስጋት የሚለቀኝ አይመስለኝም አለችው። አቤልም መልሶ በህይወትሽ የሚጸጽትሽ ነገርስ ይኖራል አላት። እሷም አዎ፣ በልጅነቴ ተስፋ ቆርጬ ስለነበር ቤተሰብ የሌለው ገንዘብ ምን ያደርግልኛል እያልኩ ብዙ ገንዘብ አጠፋ ነበርና እሱ ይቆጨኛል አለችው። እሱም አየሽ፣ የልጅነት ልምድ በተሎ አይለቅም፣ ያ ልምድሽ በኋላ ከባልሽ ጋር ሁላ ሊያጋጭሽ ይችላል እያለ ሴራውን ቀጠለ። ለሱ ቦታ እንደሌላት ስላወቀ በማግስቱ አንድ ትልቅ ወጥመድ አዘጋጅቶ መጣ። ለሳራም አንድ ነገር እንድታግዘኝ ፈልጌ ነበር አላት። እሷም ተስማማችና ምንድነው አለችው። የምወደው ጓደኛዬ አባቱ ጠበቃ ነበርና የሆኑ ሰዎች በህግ ሲረታቸው በመርዝ ገደሉት። እናቱም ከዛ በኋላ በጣም ስለታመመች ለሕክምና ይቅርና ለምግብ የሚሆን ብር እንኳን የላቸውም። እነዛ ልጆች ላይ የደረሰው ቤተሰብ የማጣት ህመም ከኔና ካንቺ በላይ የሚረዳቸው ሰው የሚኖር አይመስለኝም አላት። ስለዚህ እባክሽ ተበድረንም ቢሆን ትንሽ ገንዘብ ካገኘን እንድረስላቸው አላት። እሷም ተስማማች። ግን ገንዘብ ያለውና የሚሰጠን ማን ሊኖር ይችላል አለችው። እሱም ዮሴፍ እኮ ቅድም ያጠራቀምኩት ገንዘብ አለኝ ብሎ ነበር። አበድረን ስንለው ሊጠላን ቢችልም ለነዛ ልጆች ብለን መስዋዕት መክፈል አለብን አላት። እሷም በሙሉ እምነት ዮሴፍ ጨካኝ አይደለም፣ ራሱ ባያውቃቸውና ባያዝንላቸው እንኳን ለኛ ብሎ ያደርገዋል አለችው። አቤልም እንግዲያማ በዮሴፍ ደግነት እርግጠኛ ከሆንች ሳይረፍድ እናድርገው አላት። ወደ እርሱ ሄዱና ሁሉም ነገር ነገሩት። ዮሴፍም ጠበቃ መሆን ትልቅ አደጋ አለው ማለት ነው እያለ ብዙ ጊዜ የለፋለት ዓላማውን መጠራጠርና መጥላት ጀመረ። ምናልባት ሁኔታው እንደሚባለው አስቸጋሪ ከሆነ ነግጄ እንኳን እበላለው እንጂ በስንት ችግር ያጠራቀምኩት ገንዘቤማ አልበትንም ብሎ ገንዘቡን ሊሰጣቸው ፈቃደኛ እንዳልሆነ ነገራቸው። አቤልም ለኛ ለረጅም ጊዜ ጓደኞችህ ይህችን ትእዛዝ መፈጸም ካልቻልክ ምስቴን ምንም አይነት ትእዛዝ ብትሰጠኝ እምቢ የማለት አቅም የሚኖረኝ አይመስለኝም ስትል የነበርከው ታዲያ እንዴት ነው በማለት ሴራውን ቀጠለ።
ከዛ ዮሴፍና ሳራ አይን ለአይን መተያየት ጀመሩ። ዮሴፍም በስንት መከራ ያጠራቀመው ብሩ አውጥተው ሰጣቸው። ሴረኛው አቤልም ለሳራ ብቻዋን አግኝቶ እባክሽ ሳራ ለዮሴፍ ንገሪው፣ ጠበቃ መሆን ለቤተሰቡና ለራሱ ትልቅ አደጋ እንዳለው አስረጂው አላት። እሷም በድጋሜ አንድ ነገር ትዝ አላት። ዮሴፍ ባልዋ መሆን ካለበት ጠበቃ የመሆን ህልሙ መተው እንዳለበት፣ ካልሆነ ግን እሱንም እንደ ወላጆቿ ልታጣው እንደምትችል አሰበችና እሷም የሚያገባ ከሆነ ዓላማው መቀየር እንዳለበት አመነች። ከዛ በኋላ ዮሴፍና ሳራ ተገናኙና በግልጽ ተነጋገሩ። እሱም በውስጡ ፍርሃት ስላደረው የብዙ ዓመት ህልሙ ለመተው ተስማማ። ነገር ግን የአቤል እቅድ ሁለቱን ራሳቸውን በተናገሩት ክፍተት ገብቶ የእነሱን ፍቅርና ህይወት ምስቅልቅሉን ካወጣ በኋላ ከጓደኛው ጋር ወደ ሌላ ሀገር ለመሰደድ ነበር። ገንዘቡን ከተቀበለ በኋላ ለልጆቹ ላድርስላቸው ብሎ ሄደና ከጓደኛው ጋር ደላላን መፈለግ ጀመረ። ሳራና ዮሴፍም ብዙ ሳይቆዩ ጉዳዩን ሰሙት። ስልክ ቢደውሉለትም ከሀገር ሊወጣ እንደሆነና ከዛ በኋላ እንደማይገናኙ ነገራቸው። እነሱም ሲጨንቃቸው አንድ ጠበቃ ጋር ሄዱና ወንድማችን፣ እኛ ያደግነው በማደጎ ቤት ነው፣ የሚረዳንና የሚያግዘን ቤተሰብ የለንም፣ እባክህ አግዘን አሉት። እሱም ችግር የለውም ምንም ቢሆን አግዛችኋለሁ አለ። ጉዳዩም ሲነግሩት በደንብ ከሰማ በኋላ ስልኩና ፎቶውን ተውልኝና እናንተ ሄዱ አላቸው። እነሱም ሰጥተውት ሄዱ። ጠበቃውም ደላላ መስሎ ስልክ ደወለና እኔ በቅናሽ ወደምትፈልጉት ሀገር ልልካችሁ እችላለሁ ብሎ ብራቸውን ተቀበለና እስር ቤት ከተታቸው። ዮሴፍና ሳራም ጥብቅና በእውቀትና በብልጠት ከተሰራ የብዙ ሰው እንባ እንደሚያብሳመኑና የነበረው ዓላማ ሁለቱም ደገፉት። ትምህርቱን ጨርሶ ስራውን እየሰራ አብረው መኖር ጀመሩ። ዮሴፍና ሳራ ያጋጠማቸው ፈተና ሙሉ በሙሉ ራሳቸው ከተናገሩት የመነጨ ነበር። ከዚህ የሚከተሉት 5 ነገሮች ለሰው ስንናገር በህይወታችን የሚያመጡት መዘዝና ጣጣ ከታሪኩ ተረድታችኋል ብዬ ገምታለሁ። እነሱም የሚከተሉት ናቸው። አንደኛ፣ የህይወታችሁ ትልቁ ህልምና ራዕይ። ያንን ለሰው ከተናገራችሁ 2 ጉዳቶች አሉት። የመጀመሪያው ታሪኩ ላይ እንዳየነው ሰዎች ከዓላማችሁ ለማደናቀፍ መረባቸውን ይጥላሉ። ዓላማችሁ ለሰው ስትናገሩ የሰራችሁት መስሎ ስለሚሰማችሁ ለመስራት ጉጉት አይኖራችሁም ማለት ነው። ሁለተኛ፣ ያላችሁ የገቢ መጠንና ተቀማጭ ገንዘብ። ሰዎች ይህንን ካወቁ እናንተን ለማክሰር የተለያዩ ዘዴዎች ከመፍጠር አይቆጠቡም። ሶስተኛ፣ ደካማና ጠንካራ ጎናችሁ። በተለይ ይህኛው ለሰው የምትናገሩ ከሆነ ለጠላታችሁ ትጥቅ ገዝታችሁ እንደመስጠት ቁጠሩት። አራተኛ፣ ያለፈ ስህተታችሁ። እናንተ ራሳችሁ መቀየር ብትችሉ እንኳን ሰዎች በህሊናቸው የሳሉት የእናንተ ድክመት በቀላሉ ማጥፋት አትችሉም። አምስተኛ፣ የግላችሁና የቤተሰባችሁ ምስጢር። ባለንበት ጊዜ ጓደኛዬ ነው ብላችሁ አንድ ምስጢር ከነገራችሁት ከቀናት በኋላ ከሌላ ሶስተኛ አካል ትሰሙታላችሁ። በመጨረሻም ከታሪኩ ብዙ ትምህርት ቅሰሙ። አቤል ያደረገው ግን እንዳትደግሙ። ሳታውቁ አቤልን ከመሰሉ ሰዎች እንዳትጠጉ ቻናሉን ላይክ እና ሰብስክራይብ አድርጉ እያልን ለጊዜው እናበቃለን።